ሰሞኑ አይፎን መከፈት ስለመጀመሩ በጣም ብዙ ነገር እየተናፈሰ ነው። እውነት አይፎን መከፈት ተጀምሯል? ሙቪ ሮች ነው። ሌትስ ፋይንድ አውት ጋይስ። አይፎን ለምርቶቹ ጥብቅና ውስብስብ የደህንነት ስርዓት which is የሃርድዌር ኦፕሬቲንግ ሲስተም ኢንክሪፕሽን ክላውድ ሰርቪስን በማቀናጀት ሴኪዩርድ የሆነ ኢኮሲስተም በተግበሩ ምክንያት ቲዮሬቲካሊ ኢምፖሲብል ቱ አንላክ ነው። ኩዌስችን ኢዝ አሁን ላይ ምን ተከሰተ? ሰሞኑን ራሳቸውን ፓራዳይም ሽፍት ብለው የሚጠሩ ሪሰርቸር A12 and A30 ባዮኒክ ቺፕሴት በሚጠቀሙ አፕል ፕሮዳክቶች ላይ አንፓቸብል የሆነ ሴኪዩሪቲ ክፍተት መኖሩን አረጋግጠዋል። ይህንን ሴኪዩሪቲ ማለፍ የሚያስችል ሆል ሲስተም USB ሊተር 8 በሚል ስያሜ በነፃ ለቀዋል። መንገድ ተጠቅመን ምን አይነት ስልኮች ናቸው የምንከፍታቸው? እንዴት ነው የምንከፍተው ነው። በዚህ መንገድ ባይፓስ መደረግ የቻሉ አይፎን ፕሮዳክቶች እስካሁን ባለው አይፎን ኤክስ ሲሪየስ፣ አይፎን 11 ሲሪየስ፣ አይፎን ኤሲ ሰከንድ ጀን፣ አፕል ዎች 4 and 5s and some አይፓድ ሞዴል መሰራት ችለዋል። ይህ መንገድ ስልኮችን ለመክፈት USB ሊተር 8 ፊርምዌር የተጫኑ RP2350 ቤዝድ የሆኑ ማይክሮ ኮንትሮለሮች ሰቻስ ዌብሼር RP2350፣ ፒሞሮኒ ቲኒ 2350 and Raspberry Pi Pico 2 ማይክሮ ኮንትሮለሮችን መጠቀም ግዴታ ነው። በስተመጨረሻም በዚህ መንገድ እንዴት ነው ስልኮችን መክፈት የምንችለው የሚለውን ነገር ነው የምናወራው። የተለያዩ ቱሎች ላይክ አንላክ ቱል፣ HFZ፣ OTIX እና ሌሎችም በልክ ቱሎች የዩኤስቢ ሊተር 8 ኤክስፕሎይትን ወይም የደህንነት ክፍተት በመታገዝ የራሳቸውን ራም ዲስክ which is temporary bootloader በማዘጋጀት አይፎን ዲሴብል፣ አይፎን አናቬሌብል የሚሉና ፓስወርድ የሚጠይቁ አይፎን ስልኮችን ዊዝ ሲግናል፣ ሄሎ ስክሪን ላይ ያሉትን ደግሞ ዊዛውት ሲግናል ባይፓስ ማድረግ ተችሏል። ተመሳሳይ መረጃዎች እንዲደርሷችሁ ፎሎ፣ ላይክ፣ ሼር